ከየት መጣችሁ ዛሬ? ዌልካም ካንደና መጣችሁ። እንዴት ናችሁ? ጤና ይስጥልኝ። ኪሮስ Kuchi. Oh, Kuchi. Nice. Yeah, they are my old friends. Oh. Yeah, just sit down. Which one? I don't know. ካንደና መጣችሁ። ደህና ነኝ። ሰላም ነው? ያው ውጭ የነበረ ወንድምሽ ነው? አዎ፣ እሱ ነው። ከረጅም ዓመት 20 ዓመት በኋላ ነው የመጣው። ረጅም ዓመት በጣም ካንደና መጣል። ከመጣህ ብዙ ቆየ? አዎ፣ እንግዲህ ላለፉት 20 ዓመታት በአሜሪካ ነው የኖርኩት። ላስ ቬጋስ ነበርኩኝ፣ ሲያትል ነበርኩ። እንደዚሁም ደግሞ ወደ ፍሎሪዳም አካባቢ እንደዚሁ ኖር ያለውኝ። ወደ ኢትዮጵያ የመምጣት እድል አላገኘሁም። እሷም ታውቃለች እና ብዙ ጊዜ ያው ወደ ሩቅ ምስራቅ አገሮች ሄድ ነበር፣ እንደነ ካምቦዲያ፣ ላኦስ፣ ቪየትናም የነ ሆችሚን ሀገር ታድለን። አዎ ሆችሚን የነጻነት ተዋጊ የነበረ ሰው ነው። ዞሮ ሆችሚን ማለት ቭላድሚር ኢሊች ዲያኖቭ ሌኒን የሌኒንን ትምህርት የወሰደ ሰው። ፊደል ካስትሮም እኮ ጀስት የሌኒን ግርፎች ናቸው። ሁለቱ ኮሪያዎች የሚገናኙበት ቦርደር ላይ እዛም የተወሰነ ጊዜ ለመቀመጥ እድል አግኝቻለሁ። በስራ ሄጄ ነው እና በጣም ሀርድ ነበር። ትንሽ አይዲዮሎጂያቸው ይከብዳል። በነገራችን ላይ የጸጉር ስታይልሽን ወድጀዋለሁ። አዎ እንደዚህ አይነት ጸጉር ቲና ተርነር ነበር ያላት። ቲና ተርነር የምትባል ዘፋኝ ታውቂያለሽ? አዎ እንደዛ እሷን ነው የምትመስዪው። በልጅነቷ በተለይ በጣም ቆንጆ እንደነበረች ብዙ ሰዎች ይናገራሉ። ሙዚቃ ትወዳላችሁ አይደለ? እኔ እወዳለሁ። ለምሳሌ እነ ዶሊ ዊሊያምስ፣ እነ ዶሊ ፓተርን፣ ኬኒ ሮጀርስ፣ ስቲቭ ወንደር በዛን ጊዜ የነበሩት እንደገና የሮክ ሙዚቃ ንጉስ የነበረው ኪንግ ኦፍ ሮክ የሚባለው ኤልቪስ ፕሬስሌይ እነሱን ወዳቸዋለሁ። አዎ ካሁኖቹ ደግሞ እነ ሌዲ ጋጋ፣ ሪሃና፣ እነ ቢዮንሴ እነዚህ አዳምጣለሁ እና ሙዚቃ የህይወቴ አንዱ ፓርት ነው እና በጣም ነው የምወደው። በእኛ ጊዜ ሊዘፈን የነበረው ዘፈን እንዲህ ነበር። It's gonna be alright, this computer still my temperature right. በጣም እንትን አለ እና ትዝታ በጣም ደህና ናችሁ ታዲያ? እኔ እጄ ሻይ ላፍላ ላላቸው ተጫውቱና ደግሞ ብዙ አታውራ። ኦኬ ይሄ this is not our nature። የኛ እንደዚህ አይደለም ባህላችን። ከሰው ጋር ብዙ አይወራም። Don't talk about America። አንተ አሁን ሀገር ላይ ነው ያለው። Just talk about Ethiopia. Ask them if you want something, okay? መጣሁ እየተጫወታችሁ መጣሁ። እሺ ሻይ ትጃለሁ መጣሁ። እሺ ወሰንዬ እሺ እህቴ ምን እንዳለችኝ ታውቃላችሁ? ሰው ፊት ብዙ አታውራ ነው ያለችው። እኔ ደግሞ በጣም ነፃነት ባለበት ሀገር፣ ዲሞክራሲ ባለበት ሀገር ነው የኖርኩት እና እንዲህ አይነት ነገር አይመቸኝም። እኔ ሁል ጊዜ ግልጽ መናገር በጣም። አንቺ ምን አባሽ ነው የምትንቀጠቀጭው? ወባ ይዞሻል እንዴ? ብርድ ከመታሽ እዛ ዶክተር አብጤ ጋር ወስድሻለሁ። ደግ አደረኩ። ቀናት አርስቱን ጣለብህ አይደል? ተቀጠቀጠኝ። ባይመለከታችሁ ይሄን ተናግሬያለሁ። አንድ ጊዜ ባዝሩም እንዳለች ይደርሳል። እሺ ተጫወቱ። ሻይ ማለት እስኪ በክፍታፍ ዝም ብሎ ያተበይ ይሄ ሰውዬ ያለ ዛሬ አይተሽው አታውቂም። እንዴት እንደዚህ ትሆኛለሽ? ቢያንስ ለሴትነት ክብርሽ አትጠነቀቂ? አፉን አንቺ አፍ ውስጥ እኮ ገብተሽ እንጠሉ ልትሆኚ ምንም የቀረሽ ነገር የለም። ያማል እንዴ በቃ ሲያወራ ደስ ስላላየሁት ምንድነው ችግሩ? ምን ነው ደስ የሚለው? የሚበልጥ ሰው ስታይ አንተ ደግሞ እንደዚህ ያደርጋል። ምን ነው የሚበልጠኝ? በፀጉር ነው የሚበልጠኝ? በፀጉር በዛት ነው የሚበልጠኝ? ብዙ ነገር ይበዛል። እየሰማህ ነው የሚወጣው። አንቺን የሚመለከት አንድ ቀን አድንቀው የማታውቀውን ነገር ነው እሱ ያምራል ያለ እንዴ? ያው የጠራቸውን የዘፋኝ ስም አንዱንም እንኳን አታውቂም፣ ግን እንደሚያውቁሽ አርቲስት ትንሽ እንኳን ለሴትነት ክብርሽ አታስቢ። በዛ ላይ አነጋገሩ ደስ ይላል። አሁን ይሄ ሰውዬ ከየት ይምጣ ምን ሆኖ ይምጣ ምናምን የምታውቂው ነገር የለም። ለምን አላውቅም። ምን ያገኘሽ ተውት አይደል? የጓደኛ ከስመኝ ወንድም ነው። ሰላም ለእናንተ ይሁን። እጮኛ ባልና ሚስት ወይም ደግሞ የአንድ ቤተሰብ አባል ልትሆኑ ትችላላችሁ። ብዙ አትሂድ። እኔና እሱ እጮኛ ማጆች ልንጋባ ነው።
አሁን የምትጓዙበት መንገድ መድረሻ አለው። የሰው ልጅ የህይወት መዋርም ማሳረጊያ አለው። የምድርን ጉዞ ሲጨርስ ሁለት ነገር ላይ ያርፋል፣ ወይ መንግስተ ሰማያት ወይም ደግሞ ገሃነመ እሳት። እኔ ግን ለእናንተ የሚሻለውን መንገድ ልጠቁማችሁ። ዮሐንስ 14:6 ላይ ሲናገር እኔ መንገድና እውነትም ህይወትም ነኝ፣ በእኔ በቀርም ደግሞ ወደ አብ የሚመጣ የለም ይላል። እንዲሁም ደግሞ ሐዋርያት ሥራ 4:12 ላይ መዳን በሌላ በማንም የለም፣ እንድንበት ዘንድ የተገባ ለሰው ልጆች የተሰጠ ስም ከሰማይ በታች ሌላ የለምና ዓለም ሁሉ በክፉ እንደተያዘ በዚያ እናውቃለን ይላል። ከዚያ ደግሞ ማምለጥ እንድትችሉ ጌታ የተናገራችሁ ነው። ጌታ ይታለ ብቻ ነው አይደል እንዴ? እንዴ ጌታ ምናምን ይላል እንዴ? አንተ ጌታ ነኝ ነው ወይስ ምንድን ነው ያልገባኝ? ከሰማይ በየስማችሁ ተጠርታችሁ የሚነግራችሁን ድምፅ አትጠብቁ። እግዚአብሔር ለሰው ልጆች ህይወትን መመሪያ ድምፁን በቅዱስ ቃሉ ደግሞ አስቀምጦልናል። ምንም አትነግረንም። እግዚአብሔር እናውቀዋለን። ኢየሱስንም ከልጅነታችን ጀምሮ ስሙን እናውቀዋለን። ስሙ አዲስ አይደለም። ያዕቆብ 2:19 ላይ አጋንንትም ደግሞ ያምናሉ ይንቀጠቀጡማል ይላል። አረ ቢጫው ባንቀጥቀጥ ከፈለክ ቫይብሬት ያድርግ። ምን ይመስላል ይሄ? የኩሽና ጌጥ ክንፍ የለውም እንጂ እኮ የሚበር ግመል ነው የሚመስለው። ምን ይመስላል ባካችሁ? እዛ ሄድና አለቃቅሱ፣ እኛን ተውን እንሂድበት። እንዲሁም ደግሞ መጽሐፍ ቅዱስ ሲናገር በአፍ ቃል ትጸድቃለህ፣ በአፍ ቃልም ደግሞ ትኮነናለህ ይላል። አየሽ፣ የምንናገረው ቃል ወይም ደግሞ ካፋችን የሚወጣው ነገር በእኛ ላይ ፍርድም ሊያመጣም ይችላል። እኛ ላይም ደግሞ ከፍርድም ደግሞ እንድናመልጥ ሊያደርገን ይችላል። ስለዚህ እህቴ እንደዚህ መናገር ካንቺ አይጠበቅም እንጂ ስለ እግዚአብሔር ቃል እየተናገረ አይደል እንዴ? ከፈለግሽ መቀበልና አለመቀበል አንቺ ድርሻ ነው። ስድብን አሁን እዚህ ጋር ምን አመጣው? ምን አንተም እንደሱ ሆንክ እንዴ? ምን እግዚአብሔር ታለ አላቆም እግዚአብሔር። እህቴ አትሞኝ። ሰዎች ስለሚናገሩት ቃል በፍርድ ቀን መልስ ይሰጡበታል ተብሎ ተጽፏል። በእናትህ ከጨረስክ ዞር በልልን። እንዴት እንደምታስጠላ ታውቃለህ? ምን ይመስላል ባካችሁ? አሁን እንሂድ እባክህ። እኔ ስንት ጉዳይ አለኝ። ምን ማለት አይደል? አንቺ ምን ይመስላል? ያምሻል እንዴ? በቃ የሚናገረው እግዚአብሔርን ቃል አይደል እንዴ? ምን እግዚአብሔር ትላለህ? እግዚአብሔርን አላውቅም አልኩህ አይደል እንዴ? አላውቅም ትያለሽ እንዴ? ደፋር ግን ካንቺ ባሰ። ለኔ ያለሽ ክብር ምን ያህል የዘቀጠ እንደሆነ ነው የሚያሳይ። ወንድ ልጅ አይደል እንዴ? ደግሞ እስኪ ዝም በይ መጀመሪያ እኔ ልናገር። እባክሽ ደዛ ለማያውቅሽ እጅና ታጠኝ። እባክሽ ደዛ ይመስላል ባካችሁ። እንደውም አንተ ነው የሚበረውን ግመል የምትመስለው። አስቀያሚ ከዚህ ምን ይመስላል? በቃ ማንመች ከሆነ መሄድ ትችያለሽ። እሺ እንደውም ተገላገልኩ። አንተ ትመስላለሽ። አሁን ሲያይስ እኔ ተደዛ ሰው ትመስላለሽ። እጭ ጎድጓዳ ሳ ተገላገልኩ። yes እንደውም ያ ከአሜሪካ የመጣው ልጅ በዚህ ጠብሳለሁ ስበብ አገኘ ወንድ go ahead ደስ እንዳለሽ ጀምሪ። ምንድነው እሱ ጉዳዩ? ማለት መረዳሽ ነገር ካለ ምናልባት በቀደም እዚህ መጥቼ ከሄድኩ በኋላ ብዙም ሰላም አይደለም። ኦ ሶሪ። ምን ነው? ወንድምሽ ነው ልጅዋለሁ። ምን አልሽ? ወንድምሽን በጣም ልጅዋለሁ። አነጋገሩ፣ ሙዚቃ መውደዱ ብዙ የመሳሰለን ባህሪዎች አሉና በጣም እባክሽ አንድ ጊዜ ላስቆምሽ። ለምን ወደድሽው ማለት አልችልም። ቢኮዝ መብትሽ ነው፣ መውደድ ትችያለሽ። ነገር ግን እኔ እንደ እህቱ ከሱ በላይ ነው ያውቃለሁ ስለሱ ፕሮግራም። ዩሲ አሁን የማግባትም የመውደድም የመወደድም ፕሮግራሙ አይደለም። ይሄንን ስልሽ ማለት አንቺ ለሷ አትመጥኝ ምናምን ብያለሁ። ሞራልሽን መንካት አልፈልግም። ነገር ግን ወንድሜ ፕሮግራም አለው። እባክሽን ብትቺ ብዙ ሳትገፊ ነገሩን ብታቆሚው እጠይቅሻለሁ። ይሄ ምንድነው? ምን ችግር አለው? ሲጀመር አንቺ ጓደኛ አለሽ፣ እኔም የማውቀው ጓደኛ። በምን አይነት ሐሳብ አስበሽ ነው ከኔ ወንድም ፍቅር ያዘኝ ብለሽ መታወሪ? ወይስ ምንድነው አላማሽ? አልገባኝም። እባክሽ ክሊር ታረጊልኛለሽ? ሲጀመር ጓደኛ ምናምን የምትይው ውሳኔው የኔ ነው። ይመቸኛ ይመቸኛ የማውቀው እኔ ነኝ። ስቀጥል ደግሞ ከአሜሪካ ስለመጣ ኦር ገንዘብ ይኖረዋል ብዬ የተለያየ ነገር ፈልጊ እንዳልሆነ እንድትረጅኝ ይገባል። በሌላ ጉዳይ አይደለም። ጀስት ወንድምሽ ነው። አንቺን አዋራሽ በግልጽ እኮ እሱ ማናገር ይችላል ነበር። አክብሬሽ ነው። አይ የምትይ ከሆነ ደግሞ ህይወት ይቀጥላል። ከወደድኩት ወደድኩት ነው። ዋናው የሱ ፈቃደኝነት ነው እንጂ ለጥቅም እንደዚህ ምናምን ሌላ ነገር አስበሽ ከሆነ ነው የትም ሄድ እንደማቅ ብዙ ወንዶችንም ጠብ ማድረግ እንደምችል ታውቂያለሽ። ስለዚህ ምትሺ ከሆነ አክብሬሽ ነው ያናገርኩሽ። አይ የምትይ ከሆነ ደግሞ እሱና ነው የምንጨርሰው ጉዳይ ይሆናል። በወንድሜ ጉዳይ ላይ ምንም እንኳን እሱ ቢወስንም እኔ ግን አልፈቅድለትም። ከዚህ በላይም ብዙ ባናወራ ብዙ ባንጨቃጨቅና ብዙ ላፊ ባንሄድ በጣም ደስ ይለኛል። እባክሽ የኔ እህት
በጣም ወንድም ባል እንደማይሆን ደጋግሜ ነገርኩሽ ይመስለኛል። እንዴት ነሽ? ሰላም ነው? ሁሉ ሰላም ነው? ወሰን ሄደች? ገበያ ወጣች። አሁን ወጣች። የኔ ቆንጆ ይቅርታ ላስቸግርሽ፣ ለ5 ደቂቃ እንዴ ላናግረው ማለት ነው። መውጣት አልችልም፣ ይረብሻል። በእውነት ምንም ችግር የለም። እኔ ካለሁ እኮ ይረብሻል እና ጥለሽ እንዳትወጪ ብላኛለች። ለቅባት ምናምን ለአንዳንድ ነገር ይሆንሻል። እሺ ካርድ መሙያም ይሆንሻል። እሺ ለ5 ደቂቃ ትፈቅጂልናለሽ? እሺ በቃ ልክ ስትመጣ ስታያት እንዳይደብራት፣ ያው ጓደኛዬ ነች ግን እንቅር እንዳይላት ብዬ ነው። በቃ ከሩቅ ስታያት ጥሪኝሽ 5 ደቂቃ ደግሞ ለሌላ ጊዜ እሷ ሳትኖር ትደውይልኛለሽ። እኔ ደግሞ በየወሩ የቅባት ካርድሽን ትችላለሽ። አመሰግናለሁ የኔ ቆንጆ። እኔን ትወጂኛለሽ? በጣም ወድጄሃለሁ። በፍቅር ታምኛለሽ? በጣም ነው የማምነው። ታዲያ ለምን ሩቅ እንሄዳለን? አየሽ፣ ዋናው ነገር ቢል ማንከፍልበት ሁሉ ነገር እዚህ ጋር ሰርቪስ ቻርጅ የሌለበት ይሄ የራሴ ክፍል ነው፣ የራሴ ቤት ነው። ስለዚህ ኢንጆይ እናድርግ። እሺ? ዶንት ወሪ። ኦኬ ቴንክ ዩ። በጣም ነው ደስ ያለኝ። የነበረን ጊዜ አሪፍ ነው። ጥሩ ነኝ። በጣም ጀግና ነህ። አንተንማ አገባሃለሁ። በእውነት? የፈጀውን ይብች እውነት? የወዳችን ምቀኛ አንተ ብትከለክለኝ ራሱ ቴንክ ዩ ሶ ማች። በጣም ነው ደስ ያለኝ። ጥሩ ጊዜ ነበረ። በቃ ሳትመጣብኝ እሺ ልሂድ። እሺ። እንዴት አገኘሽ? በጣም አሪፍ ነህ። በጣም ሰላም ለምንድን ነው ስልክ ማታነሽ? ማንሽ? ይኸውልሽ አትም ብለሽ አትገንፊ። የሚገነፍል ድስት ራሱን ያቆሽሻል። ለማንኛውም አረፍ በይና አውሪ። ምን ነበር? መክብብስ? መክብብ የለም፣ ሬስት ላይ ነው ያለው። ለምንድን ነው ስመጣ በርስ የምትዘግብኝ እንዴ? ያረገዝኩት ከሱ ነው። ይሄን ደግሞ ሳታውቂ አትቀሪም፣ ምክንያቱም ነግሬዋለሁ ለሱ። ሴትም ሆነ ወንድ የሚወለደው እኮ አንቺ አክስት ነሽ። ለምንድን ነው በርስ የምትዘግብኝ እንዴ? መዋደድ መፋቀር ኃጢአት ነው እንዴ? እንዴ ከሱ ጋር የነበረን ግንኙነት ለማቋረጥ መጀመሪያ ሲጀመር እንዳይጀመር ታደርጊ ነበር በመቀኝነት ተነሳስተሽ። እንዴ ምን ማለት ነው እንዴ? ያለነው እኮ ነፃነት ያለበት ሀገር ነው። ማነሽ? ኩቺ ጨረሽ? ሀሳብሽን ጨረሽ? ለመሆኑ ስለኔ ወንድም የምታውቂው ነገር አለሽ? አይምሮ በሽተኛስ እንደሆነ የምታውቂው ነገር አለሽ? የአይምሮ በሽተኛ ነው እያልሽ ነው ታዲያ? አምላኬ በድራግ አዲክትድ ሆኖ በዛ ምድር ገንዘቡን ጨርሶ ሕክምና አጥቶ እዚህ ምድር እንደመጣ ታውቂያለሽ? እንዴት? እና ልጄ ምን ላድርገው? ነገ ወንድሜ ነፃ ቢሆን ወይም ደግሞ ወንድሜ ቢድን የሰፈሩ መጠቋቋሚያ እንዲሆንብኝ አልፈልግም። ለዛ ነው አይምሮ በሽተኛ ነው ብዬ ያልነገርኩሽ። እላው ላይ ነው የሚጠቀመው፣ በዳይፐር ነው የሚጠቀመው፣ ሽንቱን፣ ካካውን፣ ሁሉን ነገር እላው ላይ ነው የሚያደርገው። ይሄንንስ የምታውቂው መረጃ አለሽ? ኦር ደግሞ ከሱ ጋር መተኛትሽን ብቻ ነው የምታውቂው? ስማተ ቲሸርትሽ ሲጋራ ይሸታል። እናቴ ትሙት አላጨስኩም። አይ በጣም ይሸታል። እኔ ይኸው በእውነት እኔ አላጨስኩም። ደግሞ ይሄ ምንድን ነው? ሽንቴን እኮ ላይ ለቃል ሸናው እንዴ? አዎ ኧረ አልሸናውም። ይኸው እዚህ ጋር አለ። አይ ዳይፐር አለ። ለምንድን ነው ዳይፐር የማትጠቀመው? ኮሰኮሰኝና ነው። ውይ ለምን እንደሸናው ታውቂያለሽ? የማይክል ጃክሰንን የሪሜምበር የሚለውን ዘፈን እየዘፈንኩ እያለ ጉልበት ይጠይቃልና አፌን ስም አመለጠኝ። ወሰን አቤት ነይ። ምንድን ነው እሱ? እዚህ ጉዳይ ነው? አዎ እሺ መጣ። ኦ ማይ ጉድ
መክብብ ምንድን ነው ያደረከው? ለምንድን ነው ላይ የምትሸና? ሽንት ሲመጣ ወር ካካ ሲመጣ ለሷ ነገር አታላልኩም? እሷ እኮ እንትን ልጠብቅ ነው እዚህ ጋር የተቀመጠችው። እንትን ነው ይሄ ምን መሰለህ ጉልበት የሚጠይቅ ዘፈን ነበርና ኦክታቭ ወጣለው ስል ከዛ ድረብ ጀብ 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 ድረብ ጀብ ሲድረብ ላለው ስል ቸባረ ሶሪ ሌላ ቀን ልከሳችሁ ነው። ይበቃል። እሺ አንቺ ግን የአንድ ሀገር የደህንነት ተቋም ውስጥ ብትገቢ ግን ሀገር በጦርነት ታሸንፊያለሽ። ሚስጥር በጣም አፈትልኮ ይወጣል። እሺ ግን ማቃጠር ጥሩ አይደለም። ጥሩ አይደለም። ብዙ ሀገሮች በጦርነት የተሸነፉት ሚስጥር ሊክ እያደረጉ ነው። ሶሪ በጣም አዝንብሻለሁ። ማሚቴ 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 ሆይ ማሚቴ 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 ሆይ እኔ አላገባሽም ማሚቴ ሆይ የህብረት ችቦን እያበራ በስልጣኔን እየመራ ኢትዮጵያ ትቅደም እየሰራ የማማ ልጅ በጣም ዳቦ ትወዳለች ስጧትና ትብላውን ትድናለች ትራ ፓስቴላ ፓስቴል ሙንቴ ፓስቴል ሜዳ የእኛ ትምህርት ቤት በህብረት ኖረን ቲያትር ሙዚቃ እናሳያለን ቲያትራችን ፓራራ በሙዚቃ ፓራራ እንዳታስቸግር። አሁንስ በጣም አበዛኸው። ወጣ ብዬ እመለሳለሁ። if you need something else ለኔ ንገረኝ። እሷ እንዳታስቸግራት። እሺ አንድ ነገር ግን አንቺ እንድትፈጽሚልኝ የምፈልገው ነገር ምንድነው? ሚስት ፈልጋለሁ። what ምንድነው ያልከው? ሚስት my goodness መጀመሪያ ራስን ጠብቅ፣ ንጽህናን ጠብቅ። ራስክ ላይ መሽናትና ካካ ማድረግ ካቆምክ በኋላ ሚስት አይደለም ምንም ነገር ይገኛል። አሁን ግን ምንም የለም። እሺ እንደምንም አሁን 3 ነው አይደል የሚያመልጠኝ? እየቀነስኩ ነው የሚሄደው ቀስ በቀስ ከ2 ወደ 1 ምናምን እያል ከዛ ወደ ድርቀት ገባለሁ ማለት ነው። በቃ ከዛ በኋላ ሚስትም ሆነ የሚያስፈልገን ነገር አመጣለሁ። አሁን ግን እንዳትረብሽ። እኔ ወጣ ብዬ ያንተን የኤምባሲ ጉዳይ ተከታትዬ እመጣለሁ። የዲዝኒ ፊልም ግን ለምንድን ነው ማትከፍችልኝ እንዴ? አንተ ሰው እየለየልህ ነው እንደምትሄደው። እሱ ከህፃናት ቻናል ነው ምን ይሰራልሃል አንተ? እሺ ምን መሰለሽ ይሄ የሚያመልጠኝን ነገር ደረጃ በደረጃ እየቀየርኩኝ ትራንስፎርሜሽን በራሴ ላይ አካሂዳለሁ። ያን ጊዜ ሚስት ትፈልጊልኛለሽ አይደለ? that's nice አሁን ግን እባክህ አስቴር እንዳታስቸግራት። ኦኬ እሺ ቸኮሌት እንደስተሽልኝ ነሽ? oh I will do that። እሺ አመጣልሃለሁ። ቸኮሌት በጣም ነው የምወደው። I know እሺ አመጣልሃለሁ። እኔ ደግሞ እዛ ስታርባክስ ወስጄ ጋብዝሻለሁ። አሪፍ እሺ በቃ እሺ እዛ ሲሄድ ብዙ ቦታ ላይ አስጎበኝሻለሁ። እሺ okay that's good እሺ በጣም አመሰግናለሁ። እሺ ማርወልላ ነገር ግን ስብሰባው ላይ ጠንካራ የሆነ አቋም አስቀምጥና ከአራቱ 3ቱን እንዲቀንሱን 1 ሚሳኤል ብቻ ወደኛ እንዲተኩሱ አደርጋለሁ። በዚህ ደግሞ ትልቅ የፖለቲካ ድል አገኛለሁኝ። አከስራታለሁ። ይሄ የኮሪያ መሪ ይሄ ጩሎ እሱን ልክ አስገባዋለሁ። አንተ ታባክ ነው የምትሄደው? ምን አይነት አለባበስ ነው የለበስከው? የት ነው የምትሄደው? ማን ነው በር ያስወጣ ከፍቶ ከቤት ውስጥ? አይደለም ምን መሰለሽ ዩናይትድ ኔሽን ዛሬ አስቸኳይ ስብሰባ አላቸውና በጸጥታው ምክር ቤት እነ ባንኪሙን፣ ቡትሮስ ጋሊ፣ ኮፊ አናን፣ ኩርት ቫልደህም ያበላሹትን ነገር ለማስተካከል ነውና የሚገርምሽ አንድ ሩመር ሰማሁኝ። ጭፍጫፊ ወሬ ሰማው። ሰሜን ኮሪያ ወደኛ ሰፈር 4 ሚሳኤሎችን ለመላክ እቅድ አላትና ሄጄ ስብሰባ ላይ ተናግሬ ይሄንን ጩሎ የሆነውን መሪያቸውን አሳምኜ ቢያንስ 3ቱን ሚሳኤል አስቀር አንድ ቢተኮስብን ፌር ነው ይሄ። ስለዚህ ችግር የለም ለዚህ ለመሄድ ነው። አሁን አይደለም እሺ አትማች። እኔ እኮ ውቤ ከረሜላ ልዘር ነው 4 ሚሳኤል ከሚተኩሱብን አንድ ቢተኮስብንስ ምን? እሺ ወደ ቤት ሄምሮ በሽተኛ ነው። እንዴት መረዳት አቃተኝ? እንዴት ማየት አቃተኝ? እውነትም ታውሬ ነበር።
እኔ ቦታ የለኝም በዚህ ቤት መውለድም አይቻልም ብር አለው ብለሽ ካሰብሽ you are wrong ሁሉ ነገሩ ተዘግቶበታል አልቆበታል ገንዘብ የለውም ኤቲኤም ካርዱ የለም he don't have anything ለአይምሮን ለማሳከም እንኳን አይምሮ ሆስፒታል ወስደን ልናሳክመው እንኳን ብር የለንም እጃችን ላይ you see ለዚህ ምንም ተስፋ የለውም እሱ የሚሻልሽን አንቺ ነሽ የምታውቂው ምን እግዚአብሔር ትላለህ እግዚአብሔርን አላውቅም አልኩ አይደል እንዴ እንዴ ይሆናል ብዬ ጭራሽ አላስብም ምን አይነት ነገር ውስጥ ነው የገባሁት እህቴ አትሞኝ ሰዎች ስለሚናገሩት ቃል በፍርድ ቀን መልስ ይሰጡበታል ተብሎ ተጽፏል My beloved sister. What are you doing? Stay away. What በለው ደዛ Why? Is that true? የሰማሁት ነገር እውነት ነው? ምንድነው? ያቺ ኩቺ የምትባል ሴት እዚህ መታ ነበር. Okay. And then she told me ካንተ እንዳረገዘች. Is that true ወይስ ደግሞ ውሸት ነው? No. Absolutely not. Because እኔ ማስረገዝ አልችልም. ለምን መሰለሽ? እኔ ዩናይትድ ኔሽን እንደሚያውቀው ሆዴ ውስጥ ዩራኒየም አለ. Oh my god. እያለጸኩት ነው. Come on, let's go. ሰው የሚነግረኛል አልሰማ ብዬ ካይመሮ በሽተኛ አረግስኩ ኩቺ ያለሽበትን ሁኔታ አላውቅም ነገር ግን መጽሐፍ ቅዱስ ሲናገር ብዙ ጊዜ ተዘልፎ አንገቱን ያደነደነ ድንገት ይሰበራል ፈውስም አይገኝለትም ይላል እግዚአብሔር ቃል ሮሜ ምዕራፍ 1 ቁጥር 8 ላይ እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ይላል እኔን አትወደጂኝ ኩቺ ከኔ የተሻለ ሰው ፍለጋ ብትሄጂም አልፈርድብሽ እግዚአብሔርን ትተሽክኝ ወዴትኛው አምላክ ሄደሽ ልትደገፊ ሰይጣን እኮ ነፃ ስጦታ ይለው ኢየሱስ እውነት ተናግሮ በእውነት ያኖራል ዲያብሎስ ብርሃንን ሰብኮ ማሳደሪያው ግን ጨለማ ነው ብርሃን የሌለበት ሀብት ቁልፍ የሌለው ሳጥን ውስጥ እንቁ እንደማከማቸት ኩቺ ለኔ በጣም መልካም ሆኖልኛል ላስቀናሽ ግን አይደለም ሁለታችንም መጣፈንታችንን በፊት ወሰነ ዛሬ ንስሐ ብትገቢ ኢየሱስ ከበደልሽ ሊያጥብሽ ዝግጁ እንደኔ አይነት የከሰረ ሰው ማናል መጽሐፍ ቅዱስ ሲናገር ምሳሌ ምዕራፍ 23 ላይ ባለጠጋ ለመሆን አትድከም የገዛ ራስህን ማስተዋል ተው በሱ ላይ አይንህን ብታዘወትርበት ይጠፋል ባለጠግነት ወደ ሰማይ እንደሚበር እንደ ንስር ለራሱ ክንፍ ያበጃልና ይላል እግዚአብሔር እንግዲህ ከወርደትሽ ሊያቀናሽ አዲስ ተስፋ ሊሰጥሽ ኢየሱስ ዛሬም እድል ሰጥቶሻል ለሮጥኩት ዋጋዬን አግኝቻለሁ ኩቺ ሌላ ጮኛ ያስኩት አንቺን ለመበቀል አይደለም እውነቴን ይሄንን በቅንነት ተረጂ ጌታ ከኔ የተሻለ ህይወት ይሰጥሻል አምናለሁ በጣም ግን አንድ የበቀል መንገድ ልንገርሽ ጌታን ተቀበይ የዛን ሰዓት አስጨናቂሽ ከግርሽ በታች ተጥሎ ታገኘዋለሽ መናገር የሚገባኝን ተናግሬያለሁ ኩቺ ከዚህ በኋላ ከደሙ ንጹህ ነኝ መልካም ቀን አምላኬ እኔን ኃጢአተኛዋን ሴት ይቅር በለኝ ሳላውቀው ስለፈጠርኩት ልጅ ይቅር በለኝ ጌታ በማጸኛ ይዤ በፊት ቆሜያለሁ እኔ ነውረኛ ሰው ነኝ ስምህን ልጠራህ እንኳን አይገባም አባት ሆይ ግን ማረኝ ኢየሱስ ማረኝ እኔ ጎስቋላና ደካማ ምስኪን ነኝ ሐዘኔ የበዛ ምንም ኃይል የሌለኝ ትካዜን ሁሉ በእርሱ ላይ ብዬ ልደ
ታመኚ በእግዚአብሔር ታመኚ የሚያስደነግጥሽ ማነው ሁሉን ቻዩ ባጠገብሽ ነው ነፍሴ ሆይ አትዘኚ በእግዚአብሔር ታመኚ በእግዚአብሔር ታመኚ ሰላም ጤና ይስጥልኝ የእግዚአብሔር ቤተሰቦች ይህ ሮቦት አርት ሚኒስትሪ ነው ሮቦት አርት ሚኒስትሪ ከተቋቋመ ከ15 ዓመት በላይ የሆነው የአገልግሎት ዘርፍ ነው ገቢ የሌለውና ከየትኛውም ተቋም ጋር የፋይናንስ ግንኙነት የሌለው አገልግሎት ነው እስከ ዛሬ ድረስ በነፃ እየሰራን ያለ ምንም ክፍያ ለቅዱሳን እግዚአብሔር በውስጣችን ያስቀመጠውን መልእክት ስናደርስ ቆይተናል ከዚህ በኋላ እግዚአብሔር ይረዳናል የሚል እምነት አለን በዚህ አጋጣሚ ከዚህ ስክሪኑ በታች የምታዩትን ስልክ ቁጥር በመጠቀም እግዚአብሔር በልባችሁ በሚያስቀምጠው ሸክም መጠን አብራችሁን እንድትሆኑ ድጋፋችሁን እንድታበዙልን በጌታ ፍቅር እናሳስባለን እግዚአብሔር ይባርካችሁ ብዙ ጊዜ እናንተም እንደምትመለከቱት ከናንተ ብዙ አስተያየት ስለሚመጣ የጊዜዎች የቦታ የአልባሳት ድግግሞሽ በጣም አለ እና ይህ የሆነበት ምክንያት ትልቁ የፋይናንስ ችግር ነው በፋይናንስ ምክንያት ደግሞ በአንድ ጊዜ ብዙ ፊልሞችን ስለምንሰራ ቦታ አንቀይርም እንደዚህ አይነት ችግሮች አሉ ከዚህ የተነሳ ውስጣችን ያለውን ትልቅ ነገር መስራት አልቻልንም ይሄ ደግሞ ዋነኛ ገንዘብ ችግር ነው ገንዘብ ደግሞ ለሁሉም ነገር አስፈላጊ ነገር ነው ወንጌልም ቢሆን የምንሰራው በነፃም ቢሆን የምናቀርበው ግን ያለ ገንዘብ የሚሰራ ነገር የለም አንዳንድ ቦታዎች ስንሄድ ገንዘብ ይጠይቁናል ለቀረጻ ስንሄድ ካሜራ ያስፈልጋል ኤዲት ማድረጊያ ያስፈልጋል ይሄ ሁሉ በገንዘብ ነው የሚሰራው ባለሙያዎች ያስፈልጋሉ ብዙ ነገር ቢኖር ራዕይ ቢኖር ቪዥን ቢኖር ዕውቀት ቢኖር ከገንዘብ ማጣት የተነሳ አይሰራምና በዚህ ነገር ባካችሁላችሁ እንድትተባበሩን ጥሪያችንን እናቀርባለን በዚህ አገልግሎት ውስጥ የምናገለግል ሁላችንም የራሳችን ስራ ያለን ስንሆን አላማችንም ባገኘነው አጋጣሚ ሰውን ለማዝናናት ምናምን ሳይሆን የእግዚአብሔርን ስራ ለመስራት ነውና እናንተም ከኛ ጋር ሆናችሁ የእግዚአብሔርን ስራ ለመስራት በመንጠይቃችሁ መንገድ ሁሉ ከጎናችን ብትቆሙልን ያለን መልእክታችንን እናስተላልፋለን እንግዲህ የአገልግሎት ከተቋቋመበት ጊዜ ጀምሮ በርካታ ሰዎች በዚህ አገልግሎት ውስጥ በትወናም በተለያየ ነገር ውስጥ አልፈዋል ከሀገር ይወጡ አሉ እንደዚሁም ደግሞ ወደ ጌታ ሄዱ አሉ አሁን ያለነው ደግሞ ከሌሎች አዳዲስ ሰዎች ጋር በመሆን ይህንን አገልግሎት ለማስቀጠል ደፋ ቀና እያልን እንገኛለን እንግዲህ የእግዚአብሔር ስራ የሚሰራው በገንዘብ ነውና ይህንን አገልግሎት ችግር ተረድታችሁ እስከዛሬ የተጠቀማችሁትንም አስባችሁ ከዚህ አገልግሎት ጋር በምትችሉት አቅም ከዚህ ሚኒስትሪ ጎን እንድትሆኑ በጌታ ፍቅር እንጠይቃለን ስልክ ቁጥራችን ከስር በምትመለከቱት መልኩ ተቀምጦላችኋል ጌታ ኢየሱስ ክርስቶስ ይባርካችሁ እናመሰግናለን